እዝረት ማነው ወተት ፈልጌ ነው። ምን ወተት ናግባ ገባ አይደለም ውሻቹ ይባላል። አይነካም እባክህ ስራ ላይ ሆኜ ነው ግባ እንዴ አይነካም አልገባም እኔ ውሻቹ ባለፈው ራሱ አባደረኝ እሱ ስራ ማላጣ አንተን አይነካም እባክህ አይነካም ናግባ ቢበላኝ አይነካም እንዴ ናግባ ና ምን ትንቦቀቦቃለህ እንዴ ሆ ይኸውልህ እንዳትሮጥ ቁጭ ካልክ አይነካም ቁጭ በል አይነካም ቁጭ ካልክ መጣሁ ማን ቃለ ሰበበኛ ዮ ኔናችሁ ዛሬም በሌላ በበደ ቪዲዮ ተመልሰን መጥተናል። ዘና ፈታ የሚያደርጉ ቪዲዮ ተሰብስበዋል። ጃራ አሪፍ ምላቸውን ቪዲዮ ሰብስብ አድርጌላችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይመቻችሁ። ቁልጭ ና አቤት ይኸውልህ ትሄድና በስመ አንተ ወደ ምንድን ነው ልጅ ምንድን ነው እኔ ልጅ ትፈሳብኛለህ ባበላው ባጠጣው አንተ ወደዛ አይደልኝ እንደሚያምን እያወቅህ ልጅ ብሞትብስ ፈስ መቋጠሪያ ላልቷል እንዴ ራሳችሁ ናችሁ ታዲያ የዱባ ወጥ አይሰራ እሱን ስበላ ነው እንደዚህ ፈሴ ቢመጣብኝ ስላልሰማችሁ እናንተ እንደው ይቅር ይበል ይኸውልህ ደጅ ላይ ጨርሰና ከዚህ በኋላ እንዴ መጣብኝ መሰለኝ ይለኛል። ሂድ ከዚህ አንተ እንዴ የአሜሪካ ሀገር ጭቃ ነጭ ነዋ። ዳሬንሹ ወይ ቁለጭ ጭቃ ነጭ አይደለም። እዛ እንደዚሁ ሀገር ነው። እንደዚሁ ሀገር ጭቃ ነው። it's the same right there's no such thing as that ደግሞ እዛ አሜሪካ ሀገር ያሉት ህፃናቶቹ ራሱ እንግሊዘኛ በጣም ይችላሉ ሲወለዱ ነው። በቃ አንተ አሁን አማርኛ እንደምትችለው ነው እነሱም መችሉት። ፈረንጆች ካካ ያደርጋሉ እንዴ? What kind of stupid ass question is that? ቁለጭ ምን አይነት ጥያቄ ነው የምትጠይቀኝ? Ask me something that makes sense. Sense? Oh yeah. There are 5 sense organs. My nose, my ear, my eyes, my lips, my hand. I ain't got no time for this. እዛ አሜሪካ ሀገር ዶላር ላይ ነው አይደል የምትተኙት? I'm gonna whoop your ass, boy. I'm gonna whoop your ass. እንዴ ምን አደረኩኝ ታዲያ? እዛ ሰፈር ሁሉ ጊዜ ታድላል። አንተማ አጎዝት እዛ ዶላር ላይ ነው የሚተኛው ይሉኛል። ታዲያ እንዴ ምን አደረኩኝ? Stop. You need to stop now. ልጅ እያለ ከሻወር በኋላ እንዴ ምንድን ነው? ምን ከሻወር በኋላ ብቻ ወደ ክላስ ምናምን እንደ ስንልስ አባቶች ስልክ ሲጠቀሙ ኮሎምቢያ ፓርላማ ውስጥ ምን እንዳጋጠመ ልንገራችሁ። እዚህ ጋር የምትመለከቷት የፓርላማው አባል የኤሌክትሮኒክ ሲጋራ እያጨሰች ድንገት ካሜራው ወደ እሷ ይዞራል። እርሷ የምትናገርበት ሰዓት ላይ ነበር ይሄ የሆነው። የሚያስገርመው ነገር ደግሞ ፓርላማው በትንሽ አጋጣሚ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ትክክለኛ አጠቃቀም በአዲስ አበባ ከተማ በዛሬው ዕለት ሁለት ከባባድ እጃ እየያዛችሁ ምናምን በቃ እዚህ ጋር እንደምትመለከቱ አዲስ ስታንዳርድ ድጋሚ ዛሬ ማክሰኞ ታህሳስ 15 2017 ዕለት ስለ የዋጋ ግሽበት የሚገርም ጫማ ጥፊ የሆነ አርቲክል ጽፏል። አቃጣሪው ልጅ በሰኔ 30 አቃጣሪው ጀለስማ ሰኔ 30 ላይ ከባድ ነው የሚሆንበት። ከባድ ሲቹዌሽን ውስጥ ነው የሚገባው። አንደኛ መውጣት ነበረብኝ፣ ሁለተኛ ነው የወጣሁት እኮ። እሺ ትቀብጣለህ እንዴ? ምንድን ነው
አፍጥባለሁ። ከቤትና አስገርባቸዋለሁ። የወጣችሁ ዛሬ ተገኝተሻል ብቻሽን። እስቲ ወንድ ጫፊን ተጠቀኛለህ። ጫፊ ምን ታመጣለህ? ቲቸር እኔ ማለት አይሰሙሽ። ቲቸር አይሰሙሽ ይላል። ቲቸር አሳልፊ፣ በቃ እወጣለሁ። እኔ በሩን ክፈቱ፣ አሳልፊ። ዛሬ አለፈልኝ። ህፃናት ብቻቸውን ሲሆኑ ሲያስቀይሱ ነው። ያደረከው ነገር ምንድን ነው? ማለት ነበር አንተን እዚህ ትምህርት ቤት ላለመሄድ ዩኒፎርም የት ነው ያደረጋችሁብኝ? ምን ሰለበው? ማታ ላይ እንዴ ቁም ሳጥን ውስጥ ያስቀመጥኩልህ? አጣሁት እኮ ፈልጌ። በል ፈልገው። የት ሄዳል? የለም እውነት ሄጄ ፈልጌ እኔ ግን አገኘዋለሁ። ፈልጊዋ ነው መጣ ጠብቄ። ትምህርት ቤት ላለመሄድ ማናረገው ነገር አለ እንዴ? ይሄ ምንድን ነው? እንደ ሀገር እኮ ያለን የትምህርት ጥላቻ ይለያል። ቶሎ ልብስን ቀይር። ግን እኮ ሆዴ ነው የሚያልኩ። አንተ ዩኒፎርም መደበቅማ እንደውም ትንሹ ነገር ነው። ነገር ያለው አንተ ልጅ ያው ትምህርት ማትማር ከሆነ እዚህ ቤት ውስጥ ምንም ነገር አትሰራም። ይጠፋላችኋለሁ። ያው እንግዲህ ዛሬ የነበረ ቪዲዮ ይመስል ነበረ። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቪዲዮ ላይክ አድርጉ፣ ቻናሉን ሰብስክራይብ ያደርጋችሁ ጠብቁኝ። ቀጣይ በአሪፍ ቪዲዮ እንገናኛለን። ይመቻችሁ። ቻው